ዳመት ልጅ ቁምጣ ሱቅ ሄደው ሳይገዙ እቤት ውስጥ በ10 ደቂቃዎች ውስጥ እንዴት በቀላሉ መስፋት እንደምንችል ላሳያችሁ። የሚያስፈልጉን እቃዎች ብጣሽ የፓተርን ወረቀት፣ ሜትር፣ መቀስ፣ የፓተርን መቀስ እና ልኬት ያስፈልገናል። የልጁ ፓርከር፣ ጨርቅ፣ ቤት ውስጥ ያለ ጨርቅ፣ ትርፍራፊ ጨርቅ ነው የምንሰራው። እዚህ ጋር ይሄው ልኬቶቹን ተጠቅማችሁ መስራት ነው። ከላይ ወደ ታች አሰመርኩኝ ቦታ ለቅቄ። እዚህ ጋር ቁመት ነው። ቁመቱ የቁምጣው ቁመት 22 ነው። 2 ሴንቲሜትር ለ4 ሴንቲሜትር ለላስቲክ ለቃለው 2 ሴንቲሜትር ለታች ማጠፊያ አንድ ላይ 28 ነው። ለክቼ አሰምራለሁ። ቀጣይ የዳሌ ነው። የዳሌ ዙሪያ 56 ሴንቲሜትር ነው። ሲደመር 4 ለምቾት ነው 60 ይሆናል። ሲካፈል ለ4 15 ሴንቲሜትር ወደ ጎን ስፋቱን ለክቼ ነጥብ አደረኩኝ። ቀጣይ የመቀመጫ ቁመት ነው። የመቀመጫ ቁመት 16 ሴንቲሜትር ነው። ሲደመር 3 ሴንቲሜትር ለላስቲክ ማጠፊያ ነው። 3 ሴንቲሜትር እንጨምርኩት። ያንን ለክቼ ወደ ታች አሰምራለሁ ማለት ነው። አስምሬ ያገናኛለሁ መስመሩን አስምሬ ካገናኘው በኋላ እዚህ የመቀመጫ ቁመቱ ጋር ወደ ውጭ 5 ሴንቲ ወጣውኝ። ወደ ላይ የወገብ ዙሪያ ነው። የወገብ ዙሪያ ሲካፈል ለ4 ነው። የሱን እኔ እዚህ ጋር 12.5 ነው የመጣልኝ። 50 ሲካፈል ለ4 13 አረኩኝ። ማስመሪያ ካላችሁ ልክ እንደዚህ ማስመሪያ ተጠቅማችሁ ማስመር ነው። በእጃችሁም ይቻላል። እዚህ ጋር የታፊያ ዙሪያ ሲካፈል ለ2 ሲደመር 2 ሴንቲሜትር ነው። ልክ እንደዚህ ልኬቱን አስቀምጠን አስምረን አገናኝተን ቆርጠን እናወጣለን ፓተርኑን። ቀጣይ ያው ጨርቅ ነው። ጨርቅ ያላችሁን ነው መጠቀም የምትችሉት። ምንም ብዙ ጨርቅ አይፈጅም። ቤት ውስጥ ያለውን ጨርቅ ተጠቅማችሁ ነው የምትቆርጡት። እዚህ ጋር እኔ ይሄው ጨርቄን ለሁለት አጥፌ ፓተርኑን ከላይ አያይዤ ቆርጬ አወጣው። ሁለት ጊዜ ለሁለት አጥፌ ልክ እንደዚህ እናንተም ባለው ጨርቅ መስራት ትችላላችሁ። ማሽንም ግዴታ አይደለም። በእጅ በመርፌና በክር መስራት ይቻላል። አሁን ሁለቱን ክፍሎች ገጣጥመን እናገናኛለን። በመቀጠል የታችኛውን እጥፋት እንሰፋለን። እግሩ ጋር ታፋው ጋር ያለው ማለት ነው፣ ቁምጣ ስለሆነ። በመጨረሻም ለወገቡ የሚሆን ላስቲክ አስገብተን ስፌታችንን እንቆልፋለን። ያው ላስቲኩን በመርፌ ቁልፍ ተጠቅመን ነው የምናስገባው። እዚህ ጋር ሁሉም ነገር አለ።
ይኸው በቀላሉ አምሮበት ወጣ። ለተጨማሪ ቀላል ስፌት ቪዲዮዎች ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየትም ስጡ። ቻው።